የዛሬው ታሪካችን የሚጀምረው ክሎይ የተባለች አንዲት ቆንጆ የሁለተኛ ደረጃ ተማሪ ስናይ ሲሆን ክሎይ ትምህርት ቤት ውስጥ ሽንት ቤት ውስጥ ሊፕስቲክ እየተቀባች ሳለ ቢያንስ በህይወቷ አንድ ጊዜ እንኳን እውነተኛ ፍቅር ምን እንደሚመስል ማየት እንደምትፈልግ ለራሷ ትናገራለች። ከዛም ከቅርብ ጓደኛዋ ሶፊ ጋር ምሳ ለመብላት ወደ ክፍል ስትመለስ ሌላኛዋ ጓደኛቸው ክሎይን ወንድ ጓደኛ ይዘሻል እንዴ ሃይስኩል ከገባች በኋላ እኮ በጣም እየተኳኳልሽ ነው ብላ ትቀልድባታለች። ክሎይም አረ በፍጹም ብትልም ልቧ ግን እውነት እንዲሆን ይመኝ እንደነበር እንረዳለን። ይህ ንግግራቸው የጓደኛቸው ሶፊን ትኩረት ይስብና እኔ እኮ የመጀመሪያ ፍቅሬን አግኝቻለሁ ብላ ወሬውን ታቀልጠዋለች። ሊያም የሚባል በሌላ ክፍል የሚማር ተማሪ ጋር ፍቅር እንደያዛትም ትናገራለች። በዚህ ጊዜ ይህን የሰማችው ሌላኛዋ ጓደኛቸው በጣም የተገረመችበት ምክንያቱም ሊያም ብዙ ንቅሳትና የጆሮ ጌጦች ያሉትና እንደ ዱርዬ የሚመስል ልጅ ስለነበር እንደሆነ እንመለከታለን። በኋላ በእረፍት ሰዓት ላይ ክሎይና ሶፊ ሊያምን ለማየት ወደ ክፍሉ ቢሄዱም እዛ አላገኙትምና ሲመለሱ መንገዱ ላይ ከጓደኞቹ ጋር ሆኖ ሲመጣ ያዩታል። የሊያምና የጓደኞቹን አስፈሪ ገጽታ ስታይ ክሎይ በጣም ፈርታ መሮጥ ብትፈልግም ሶፊ ግን እኔኮ ወንድነቱ ይመቸኛል ብላ ታስቆማታለች። በመንገዱ ላይ ሲያልፉም ሊያም ወደ ክሎይ ቀርቦ ሊተዋወቃት እንደሚፈልግና ስልክ ቁጥሯን እንድትሰጠው ይጠይቃታል። ክሎይ በፍርሃት ራሷን እየነቀነቀች እሱን ለማለፍ ብትሞክርም ሊያም ግን እንዲሁ በቀላሉ ሊለቃት አልፈለገም። በዚህ ጊዜ ሶፊ በክሎይ ፊት ለፊት በመቆም የራሷን ስልክ ቁጥር ለሊያም ትሰጠውና ክሎይ ሊያምን ከሶፊ ጋር ትታው ለመሄድ ስትሞክር በድንገት ከአንዱ የሊያም ጓደኞች ጋር ትጋጫለች። ይሄ ጓደኛው በጣም የሚያስፈራ ነጭ ጸጉር ያለው አሌክስ የሚባል ልጅ ሲሆን አሌክስ በቁጣ ሲያፈጥባት ክሎይ ይበልጥ ደንግጣ ይቅርታ እያለች ከአካባቢው ትሸሻለች። ከትንሽ ቆይታ በኋላ ሶፊ በቁጣ ክሎይን ተከትላ ትመጣና እንዴት ሊያምን ከኔ ልትነጥቅኝ ትሞክሪያለሽ ብላ ትጠይቃታለች። ያን ያለችበት ምክንያቱ ስልክ ቁጥር ሲለዋወጡ ሊያም አሁንም የክሎይን ቁጥር እንድትሰጠው ሶፊን እያስጨነቃት ስለነበር እንደሆነ እንረዳለን። በዚህ ጊዜ ክሎይ ነገሩን ለማረጋጋት በፍጹም ቢከፍለኝ እንኳ ሊያም ጋር መሆን አልፈልግም ብላ ቃል ትገባላታለች። ሶፊም ይህንን ስትሰማ ደስ አላትና አብረው ወደ ክፍል ቢመለሱም ክሎይ ክፍል ውስጥ ብቻዋን ሆና በድንገት የጠፋባትን ስልኳን ስትፈልግ እንመለከታለን። ሶፊም ለመርዳት እየሞከረች ወደ ስልኳ ብትደውልም ድምፅ ስላልሰሙ ክፍል ውስጥ እንዳልሆነ ይረዳሉ። ያኔ ክሎይ ስልኳን ላይብረሪ ውስጥ ስታው መታ ሊሆን እንደሚችል ታስብና ባዶ በሆነው ላይብረሪ ውስጥ ለተወሰነ ጊዜ ከፈለገች በኋላም በመጨረሻም ከመጽሐፍት መደርደሪያ ላይ የስልኳን ድምፅ ትሰማለች። ስልኩን አንስታ ደዋዩ ሶፊ መስሏት ስታናግር ከዚህ በፊት ሰምታው የማታውቀው የወንድ ድምፅ ስትሰማ በጣም ደንግጣ ስልኩን ጆሮው ላይ ትዘጋዋለች። ከዛም ስልኩን ስትፈትሽ በስልኳ ላይ የነበሩት ሴቭ የተደረጉ ስልኮች በሙሉ እንደተደመሰሱ ታያለች። ደዋዩ ስልኳን አግኝቶ ሁሉንም ቁጥሮች እንደደመሰሰባት ስትረዳ በጣም ተናዳ መልሳ ብትደውልም በስልኩ ላይ የነበረው ሰውዬ ግን ለምን እንደዚህ እንደተናደድሽ አልገባኝም፣ ስልክ ቁጥሬን ሳትመዘግቢ እንኳን መልሰሽ ደወልሽልኝ እኮ ብሎ ሲቀልድባት ክሎይ ይበልጥ ተበሳጭታ ስልኩን ደግማ ትዘጋበታለች። ነገር ግን ከዚህ ሚስጥራዊ ሰው የሚመጣው ጥሪ አላቆመም ነበርና ማታ ላይ ክሎይ ሌላ ጥሪ ሲደርሳት ከእንቅልፏ መነሳት ስለነበረባት ይበልጥ ትበሳጫለች። ከዛ በኋላ ሚስጥራዊው ሰውዬ መደወሉን ይቀጥልና መጀመሪያ ላይ ክሎይ ስልኩን ወዲያውኑ ትዘጋበት ወይም በክፉ ትመልስለት የነበረ ቢሆንም ከጊዜ በኋላ ግን ግንኙነታቸው እየሞቀ ይመጣና ስለ ትምህርት ቤት ህይወታቸው እርስ በርስ መነጋገር ይጀምራሉ። ምንም እንኳን ብዙ ጊዜ በስልክ ቢያወሩም ሚስጥራዊው ሰውዬ አሁንም ስሙንና ማንነቱን በሚስጥር ይዞ ስለነበር አንድ ቀን ክሎይ አንተ እኔን ታውቀኛለህ፣ እኔ ግን አንተን አላውቅህም፣ ይሄ ፍትሃዊ አይደለም ብላ ታማርራለች። ከዛም በአዲስ የትምህርት ዘመን መጀመሪያ ላይ እንዲገናኙ ትጋብዘውና ሌሊቱን ሙሉ ሲያወሩ አድረው ክሎይ ሳታውቀው ጠዋት ሆኖ ታያለች። በዚህ ጊዜ ሚስጥራዊው ደዋይ በመስኮት ወደ ውጭ እንድትመለከት ይነግራትና በአጋጣሚ በሰማይ ላይ አንዲት አውሮፕላን ነጭ ጭራዋን እያስከተለች ስታልፍ ትመለከታለች። በዚህ ጊዜ የዚህ ጠዋት ማስታወሻ እንዲሆን ፎቶዋን ሺው ይላትና ክሎይ አውሮፕላኑን ፎቶ ታነሳዋለች። በኋላ ላይ በክሎይ የልደት ቀን ቤተሰቦቿ በመጣላታቸው ቀኗ ጥሩ ሳይሆን ያልፍና በጣም አዝናና ተክዛ ሳለ ሚስጥራዊው ደዋይ ነገ የልደት ቀንሽን አብረን እናከብራለን፣ ስለዚህ በትምህርት ቤታችን
ቤታችን ገንዳ አካባቢ እንገናኝ ሲላት ትንሽ ትጽናናለች። በሚቀጥለው ቀን ትምህርት ቤት ውስጥ ክሎይ ከሶፊ ጋር ሆና በጣም እንደፈራችና እንደተጨነቀች ትነግራታለች። ሶፊ ሚስጥራዊውን ሰውዬ ልታገኝ ስትሄድ እንዲያምርባት ሜካፕ እየቀባቻት እንደሆነ እንመለከትና ክሎይ በፍርሃትና በጭንቀት ወደ ገንዳው ስትሄድ ገንዳው ውስጥ ማንም ሰው አልነበረም። ለተወሰነ ጊዜ ከጠበቀች በኋላና ከገንዳው ዳር ሆና ውብ የሆነውን እይታ ስትመለከት በድንገት ያነጭ ጸጉር ያለው አሌክስ የተባለው ልጅ ከኋላዋ መጥቶ ይቆማል። ቪዲዮውን እዚህ ድረስ ከተመለከታችሁ ተመችቷችኋል ማለት ነው። ቪዲዮውን ላይክ ቻናሉንም ሰብስክራይብ ማድረግ እንዳይረሳ እንላለን። ወደ ታሪካችን ክሎይ ዞር ስትል እሱን በማየቷ በጣም ስለደነገጠች መጀመሪያ ላይ ከፍርሃቷ የተነሳ ገንዳውን ለቃ መሄድ ብትፈልግም አሌክስ ግን እጇን ይዞ ያስቆማትና ሜካፕ ተቀብተሻል እንዴ ብሎ ይጠይቃታል። ከዚያም አበባ ሰጥቷት መልካም ልደት፣ በስልክ ሳወራሽ የነበርኩት ሰውዬ እኔ ነኝ አሌክስ እባላለሁ ቢላትም ክሎይ በስልክ ሲያዋራት የነበረው ሰውዬ እሱ መሆኑን ማመን አልፈለገችም። አሌክስም እውነቱን እየተናገረ መሆኑን ለማረጋገጥ ለማሳመን በዛ ቀን ጠዋት አብረው ያነሱትን የአውሮፕላን ፎቶ ያሳያታል። ይህን ስታይ በጣም ደንግጣ ወደ ክፍል ትሄድና ክፍል ውስጥ መጀመሪያ ላይ ክሎይ ስለ ሚስጥራዊው ደዋይ ማንነት ለማንም ባትናገር ለሶፊ ጸጉሩ ነጭ የሆነ በጣምም የሚያስፈራ ሰው ነው ብላ ስትነግራት ግን ሶፊ ወዲያውን የምታወራው ስለ አሌክስ እንደሆነ ትረዳለች። ጓደኞቻቸው ወሬውን ሰምተው አሌክስ እኮ ጄሲካ የምትባል በሌላ ትምህርት ቤት የምትማር የሴት ጓደኛ አለው ብለው ወሬውን ሞቅ ያደርጉታል። ክሎይ ከትምህርት ቤት ወደ ቤት ስትመለስ አሌክስ የፕላስቲክ ከረጢት ይዞ ሲሮጥ ታይና ተከትላው ትሄዳለች። ከረጢት ውስጥ የነበረው ክሎይ ከዚህ በፊት ለአሌክስ የሰጠችውን አበባ ለመትከል የሚጠቀምበት ማዳበሪያ ሲሆን ይህንን ያየችው ክሎይ ወደሱ ተጠግታ ስለ ሴት ጓደኛው ትጠይቀውና ተለያይተናል ብሎ ይመልስላታል። ክሎይ በሚስጥር ለአሌክስ ስሜት ስለነበራት አሌክስ የውሃውን ነጸብራቅ ወደ ሰማይ በማድረግ ቀስተ ደመና ሰርቶ የልደት ስጦታ ሲሰጣት ፍቅሯ ይበልጥ ስላደገ በጣም ደስ ይላታል። ከዚያን ጊዜ ጀምሮ ግንኙነታቸው እየጠነከረ ይሄድና ክሎይና አሌክስ ትምህርት ቤት ውስጥ በሚስጥር መገናኘት ይጀምራሉ። አንድ ቀን ትምህርት አቋርጠው ወደ እሱ ቤት እንዲሄዱ ሲጠይቃት እንኳ ትስማማና ወደ አሌክስ ቤት ልትገባ ስትል የአሌክስን ታላቅ እህት ኦሊቪያን ጋር ትገናኛለች። ኦሊቪያ ከሄደች በኋላ ቤት ውስጥ ክሎይና አሌክስ ብቻ ይቀሩና በቤት ውስጥ አስደሳች ጊዜ ካሳለፉ አንድ ላይ ይተኛሉ። ነገር ግን ክሎይ ልብሷን ስታስተካክል አሌክስ በእንቅልፍ ልቡ ጄሲካ ብሎ ስሟን ይጣራና ይህን የሰማችው ክሎይ ልቧ እንደ መስታወት ይሰበራል። በጣም አዝና ምንም ሳትናገር የአሌክስን ቤት ለቃ ትወጣና በመንገድ ላይ ሳለች ከአሌክስ ይቅርታ አንቀላፍቼ ስለነበር ቤት ላደርስሽ አልቻልኩም የሚል መልእክት ይደርሳታል። መጀመሪያ ላይ ስለ ጄሲካ ልትጠይቀው ብትፈልግም ሐሳቧን ቀይራ ላምንህ እችላለሁ ብላ ትጠይቀውና አሌክስ አዎ ብሎ ይመልስላታል። አንድ ቀን ክሎይ አሌክስን ስትጠብቀው አንድ ጥቁር መኪና ከፊት ለፊቷ ይቆምና ሁለት ሰዎች ወርደው በኃይል ወደ መኪናው ውስጥ ያስገቧታል። ትንሽ ከተጓዙ በኋላ ከመኪናው ማምለጥ ብትችልም ሶስቱ ሰዎች አሳደው ከያዟት በኋላ ይደፍሯትና ቪዲዮ ቀርጸው ጥለዋት ይሄዳሉ። ራሷን ስታ የነበረችው ክሎይ ወደ ህሊናዋ ተመልሳ ወደ ቤቷ ስትሮጥ ሌሊት ሆኖ ስለነበር በመንገድ ላይ አሌክስ ሲፈልጋት ብታየውም ከደረሰባት ጥቃት የተነሳ ቆሻሻ ሆና ስለተሰማት ትደበቃለች። ነገር ግን አሌክስ ፈልጎ ያገኛትና መጀመሪያ ላይ ከሱ ለመሸሽ ብትሞክርም አሌክስ ግን አረጋግቷት እንደዚህ ያደረጓትን ሰዎች እንደሚበቀልላት ቃል ይገባላታል። ከዛም ክሎይን ወደ ቤቷ ካደረሳት በኋላ እነዛን ሶስት ሰዎች ለመፈለግ ሄዶ በአንድ መጋዘን ውስጥ አግኝቷቸው ክፉኛ ይደበድባቸዋል። ሰዎቹም ይህን አሰቃቂ ድርጊት የፈጸሙት በጄሲካ ትዕዛዝ እንደሆነ ይናዘዙና ይህን የሰማው አሌክስ በጣም ተናዶ ክሎይ ስትደፈር የተቀረጸበትን ካሜራ ይሰብረዋል። በቤታቸው ውስጥ ኦሊቪያ ብቻዋን ተቀምጣ የነበረችውን ክሎይን ወደ ሆስፒታል ለምርመራ እንድትሄድ ሀሳብ ታቀርብላትና አቅፋ ታጽናናታለች። ከትንሽ ቆይታ በኋላም ከፍተኛ ድምፅ ተሰምቶ አሌክስ ጄሲካን እየጎተተ ወደ ቤታቸው ያስገባታል። ይህች የቀድሞ የሴት ጓደኛዬ ስትሆን በክሎይ ላይ ለደረሰው ነገር ሁሉ ተጠያቂዋ እሷ ናት ብሎ ይነግራቸዋል። ክሎይ በጣም ከመፍራቷ የተነሳ አሌክስ ጄሲካን እንዲቀጣት ማዘዝ ባትችልም ኦሊቪያ ግን ተነስታ የጄሲካን ጸጉር ትይዘውና ያለምንም ምህረት መቁረጥ ትጀምራለች። ከዚያ በኋላ አሌክስ ክሎይን ወደ ቤቷ ሲያደርሳት ከብስክሌት ወድቃ ነው የተጎዳችው የሚል ምክንያት ለቤተሰቦቿ ቢነግርም የክሎይ ወላጆች አሌክስን ብዙም ስለማይወዱት እናቷ ክሎይን ወደ ቤት እያስገባቻት ሳለ አባቷ በሩን በኃይል በአሌክስ ፊት ይዘጋበታል።
በሚቀጥለው ጠዋት ክሎይ ወደ ሆስፒታል ለመሄድ ከትምህርት ቤት ትቀርና ለእናቷ ስለተደፈረችበት ሁኔታ ነግራት እንደነበር እናም ሁኔታዋን ለማረጋገጥ ወደ ሆስፒታል ለመሄድ መወሰናቸውን እንረዳለን። ከሆስፒታል ከተመለሱ በኋላም ምንም እንኳን ደህና መሆኗ ማረጋገጥ ቢችሉም ክሎይ አሁንም በጣም አዝና ስለነበር ክፍሏን ቆልፋ የትምህርት ቤት ዩኒፎርሟ ላይ ስታፈጥ አሌክስ ደውሎ የመኝታ ቤቷን መስኮት እንድትከፍት ይጠይቃታል። ክሎይ አሌክስ በብስክሌት ሊወስዳት እንደመጣ ስታይ ያዘነው ልቧ እንደገና ደስ ሲለውና ከሱ ጋር ወደ ትምህርት ቤት ለመሄድ ጥንካሬ ታገኛለች። ነገር ግን ጠለፋውና ትንኮሳው በኋላም ክሎይ ትምህርት ቤት ውስጥ አንቺ ለአሌክስ አትበቂም የሚል መልእክት ይደርሳትና በጥቁር ሰሌዳው ላይ የስድብ ጽሑፎች ተጽፈው ትመለከታለች። በዚህ ጊዜ አሌክስ በጣም ተናዶ ክሎይን የሚያስቸግር ማንኛውም ሰው አልምርም ብሎ ሲዝት ክሎይ የአሌክስን ንዴት ለማብረድ በወቅቱ ባዶ ወደ ነበረው ላይብረሪ ትወስደዋለች። እዛም አንተ እስካለህልኝ ድረስ ምንም አልፈራም ስትለው አሌክስ መረጋጋት ይጀምራል። ነገር ግን ከጥቂት ወራት በኋላ ክሎይ ከቤተሰቦቿ ጋር እራት ስትበላ የማቅለሽለሽ ስሜት ይሰማትና በተመሳሳይ ጊዜ ከአሌክስ ጋር ተለያዩ የሚል ቃል የያዘ መልእክት ይደርሳታል። ምንም እንኳን ደህና ነኝ ብትልም ወላጆቿ ወደ ሐኪም ቤት እንድትሄድ ያስገድዷትና እርጉዝ መሆኗን ይታወቃል። ከዛም ትዕይንቱ ተቀይሮ አሌክስ ከክሎይ መልእክት ደርሶት ወደ አንድ ካፌ ሲመጣ እናይና ክሎይ በፍርሃት ነፍሰ ጡር መሆኗን ትነግረዋለች። አሌክስ ይህንን ዜና ስላልጠበቀው ወዲያውኑ ጥሏት ስለሄደ ክሎይ በጣም ትከፋለች። ነገር ግን አሌክስ የሸሸው እሷን ጠልቷት ሳይሆን ስጦታ ሊገዛላት እንደሆነ እንረዳና ክሎይ ካፌውን ልትለቅ ስትል አሌክስ ተመልሶ እየሮጠ ስጦታዎችን እየሰጣት እንኳን ደስ አለሽ ይላትና ደስተኛ እንደሚያደርጋት ቃል ይገባል። ከዚያም በኋላ ጥንድ ቀለበት ገዝተው ከወላጆቿ ጋር ለመተዋወቅ ወደ ክሎይ ቤት ሲሄዱ አሌክስ ትምህርቱን አቋርጦ ክሎይንና ልጁን ለመደገፍ እንደሚሰራ ይነግራቸዋል። የክሎይ እናት ለክሎይና ለአሌክስ መልካሙን ብትመኝም አባቷ ግን አሁንም የሆነውን ነገር ማመንና መቀበል እንዳልፈለገ እንረዳለን። ትምህርት ቤት ውስጥ ጄሲካና ጓደኞቿ አሌክስ ትምህርቱን እንደሚያቋርጥ ሲሰሙ ክሎይን እንደገና ማስጨነቅ ይጀምሩና ጄሲካ ክሎይን ከደረጃው ላይ ብትገፋትም ክሎይ ምንም ፍርሃት ሳታሳይ አንቺ ርካሽ ሁለተኛ እንዳትነኪኝ ብላ ትመልስላታለች። በሌላ በኩል በገና ዋዜማ ከአሌክስ ጋር በእግር ሲጓዙ ክሎይ ከፍተኛ የሆድ ህመም ይሰማትና ራሷን ስታ ትወድቃለች። ትዕይንቱ ሲቀየር ክሎይ በሆስፒታል ክፍል ውስጥ በቤተሰቦቿ ተከባ ከእንቅልፏ ትነቃና እናቷ ጽንሱ ስትወድቅ ስለተጎዳ እንደወረደባት ስትነግራት ክሎይ በጣም ታዝናለች። አሌክስም ክሎይ ከሆስፒታል ስትወጣ ለክሎይና ለልጃቸው ፈውስ እንዲሆን ከቤተ ክርስቲያን ጸበል ሊያመጣ ሄዶ እንደነበር እንረዳና በሚያሳዝን ሁኔታ ልጃቸው እንደሞተ ክሎይ ስትነግረው ከክሎይ ጋር ተያይዞ አምርሮ ማልቀስ ይጀምራል። አሌክስ የገዛቸው ጠበሎችና አሻንጉሊቶች ከዚህ በፊት አበባ ተክሎላት ወደ ነበረው የትምህርት ቤቱ አቅራቢያ ወዳለው ፓርክ ወስደው ይቀብሩትና ለልጃቸው ከጸለዩ በኋላም አሌክስ በየዓመቱ ታህሳስ 24 ቀን የልጃቸውን ሞት ለማሰብ ወደዚያ ቦታ እንዲመጡ ቃል ይገባባሉ። ጊዜ ያለፈ ሲሄድ የክሎይና የአሌክስ ግንኙነት እየሻከረ ይመጣና በመጨረሻም አንድ ቀን አሌክስ ከክሎይ ጋር ተለያይቶ ሌላ ሴት ጋር መሆን እንደሚፈልግ ይነግራታል። በዚህ ጊዜ ክሎይ በጣም አዝናና ተናዳ የሰጣትን ቀለበት ትወረውርለታለች። ከዚያ በኋላ ምንም እንኳን ልታገኘው ብትሞክርም አሌክስ ሁልጊዜ ይሸሻት ስለነበር እሱን ለመርሳት ያልቻለችው ክሎይ ዳግመኛ በፍቅር ላለመውደቅ ትወስናለች። ከዛም ትዕይንቱ ከአንድ ዓመት በኋላ ይቀየርና ታህሳስ 24 ላይ ክሎይ ወደ ሶፊ ቤት የሄደችበት ምክንያት ሶፊ የተሰበረ ልብ መድኃኒቱ ሌላ ወንድ ማግኘት ነው ብላት እንደነበር እንረዳና በሶፊ ቤት ውስጥ ብዙ ጓደኞቻቸው ያሉ ሲሆን ከነሱ መካከል ኖህ የሚባል የኮሌጅ ተማሪ ከክሎይ ጋር ይተዋወቃል። ምንም እንኳን ኖህ አስደሳችና ብስለት ያለው ሰው ቢሆንም ክሎይ ግን ከሱ ጋር ስትሆን ምንም ምቾት አልተሰማትም። በመጨረሻም በመስኮት ወደ ውጪ ስትመለከት በረዶ እየጣለ ነበርና አንድ ነገር አስታውሳ ከሶፊ ቤት ምንም ሳትናገር ትወጣለች። ክሎይ ወደ ፓርኩ ሄዳ አሌክስን ባታገኘውም ትንሽ የበረዶ ሰው ስትመለከት ግን አሌክስ ቀድሟት መጥቶ ሊሆን እንደሚችል ትረዳለች። በዚያች ሌሊት በረዶ በጣም እየጣለ ነበርና ኖህ ተጨንቆላት ዣንጥላ ይዞ ተከትሏት ይመጣና ወደ ቤቷ ላይ ያደርሳት መኪና ውስጥ ያስገባታል። የክሎይና የኖህ ግንኙነት እየጠነከረ ቢመጣም ክሎይ አሁንም አሌክስን መርሳት ስላልቻለች አንድ ቀን ባህር ዳር ላይ ኖህ አበባ ሰጥቶ ፍቅሩን ቢገልጽላትም ክሎይ ግን ፈቃደኛ አልሆነችም።
በዚህ ጊዜ ምን አይነት ወንድ ነው ታዲያ የምትወጂው ብሎ ሲጠይቃት ክሎይ ያዘነች መስላ እንደ ወንዝ ያለ ማቋረጥ የሚፈስና በመጨረሻም ትቶኝ የሚሄድ ብላ ትመልስለታለች። ትንሽ ይቀላለዱና በመጨረሻም ክሎይ ከኖህ አበባውን ተቀብላ ለሱ ያላት ፍቅር ለአሌክስ ካላት ስሜት በጣም የተለየ መሆኑን ትረዳለች። በታህሳስ 24 ቀን ኖህ ክሎይን ወደ ፓርኩ ይወስዳትና ክሎይ ብቻዋን በበረዶ ውስጥ ስትራመድ አሌክስ በማየቷ በጣም ትገረማለች። ሲገናኙ ሁለቱም ግራ ተጋብተው ስለነበር ክሎይ አሌክስ ለምን ኮፍያ እንዳደረገና ግንኙነታቸው ለምን በድንገት እንዳቋረጠው ትጠይቀዋለች። አሌክስ ግን መልስ መስጠት ስላልቻለ የዩኒቨርሲቲ መግቢያ ፈተናሽን በደንብ ስሪ ብሎ ይመክራትና እየሮጠ ይሄዳል። መጀመሪያ ላይ ልታሳደው ብትፈልግም መኪና ውስጥ ሆኖ ወደሚጠብቃት ኖህ ለመመለስ ትወስናለች። ክሎይ ዩኒቨርሲቲ ከገባች በኋላም ከኖህ ጋር የነበራት ግንኙነት ይበልጥ እየጠነከረ ይሄዳል። ከዛም ትዕይንቱ እንደገና አንድ ዓመት ወደፊት ይሄድና ታህሳስ 24 ላይ ኖህ እንደገና ክሎይን ወደ ፓርኩ ይወስዳታል። ክሎይ ከመኪናው ከመውጣቷ በፊት ግን ኖህ ቀለበት አውጥቶ ሚስቱ እንድትሆን ስለጠየቃት ክሎይ በደስታ ፈገግ ብላ ትስማማና ከመኪናው ትወጣለች። ፓርኩ ውስጥ ክሎይ እንደገና አንድ ሰው ብታይም ያ ሰው አሌክስ ሳይሆን ሊያም እንደሆነ እንመለከታለን። ሊያም ካሁን በኋላ በየዓመቱ ታህሳስ 24 አሌክስን ተክቼ እኔ እመጣለሁ ሲላት ክሎይ ምን እንደተፈጠረ ግራ ቢገባትም አሌክስ ላለፉት 2 ዓመታት በካንሰር ሲሰቃይ እንደነበር ሊያም ሲነግራት ግን ከሷ ጋር የተጣላበት ምክንያት በመጨረሻም ይገባታል። ክሎይ አሌክስ የተለያያት ስለጠላት ሳይሆን በህመሙ ምክንያት ሊያስቸግራት ስላልፈለገ መሆኑን ስትረዳ ቆማ ማልቀስ ትጀምራለች። በሌላ በኩል ኖህ ክሎይ ስላልተመለሰች ተጨንቆ ተከትሏት ይወጣና ክሎይ አሌክስ ካንሰር አለበት ስትለው ኖህ ወዲያውን ወደ አሌክስ እንዳትሄድ ይለምናታል። በዚህ ጊዜ የክሎይ ጣት ላይ የነበረው ቀለበት በድንገት ይወድቅና ኖህ የሚወደውን ሰው ደስተኛ ከመሆን ሊያቆመው እንደማይችል ስለተረዳ ልቡ ቢሰበርም ክሎይን እንድትሄድ ይፈቅድላታል። ከዛም ትዕይንቱ ወደ ሆስፒታል ተቀይሮ ክሎይ በጣም ተዳክሞ የተኛው አሌክስን ታገኘዋለች። አሌክስ አሁንም ቀለበታቸውን ያደረገ ቢሆንም እኔ ብዙ ስለማልቆይ ደስተኛ እንድትሆኚ ወደ ኖህ ተመለሺ ቢላትም ክሎይ አስቁማ ሁልጊዜም እወድሃለሁ ብላ ስታቅፈው ለ2 ዓመት የተውቱን ፍቅር እንደገና ይጀምራሉ። ክሎይ በየቀኑ አሌክስን ሆስፒታል እየጎበኘችና እግዚአብሔርን ተአምር እንዲያደርግላት ከመለመን ስላላቆመች የአሌክስ ሁኔታ ቀስ በቀስ እየተሻሻለ መጥቶ ከሆስፒታል ይወጣል። በእግር ሲጓዙና ስለ ቀድሞ ህይወታቸው ሲያወሩ ክሎይ አሌክስን እንዲያገባት ትጠይቀውና አሌክስ ወዲያውን የምትጠይቀውን ሁሉ እንደሚያደርግላት ተናግሮ የጋብቻ ቃለ መሐላ ላይ ፈጽሙና የአበባ አክሊል በራሷ ላይ ያደርግላታል። ከዚያ በኋላም የአሌክስ ሁኔታ እንደገና ተባብሶ አንድ ቀን ክሎይ ከኦሊቪያ አሌክስ በጠና እንደታመመ የሚገልጽ መልእክት ይደርሳታል። ክሎይ ወደ ሆስፒታል ስትሮጥ ኦሊቪያ በቪዲዮ ጥሪ አሌክስ ጋር ታገናኛትና አሌክስ አይኖቹን ከመጨፈኑ በፊት እንድትስቅለት ይጠይቃታል። ከዛም ትዕይንቱ 2 ወር ወደፊት ተጉዞ የአሌክስ ሞት ክሎይን የህይወት ፍላጎቷን እንድታጣ ስላደረጋት ጀንበር ከመጥለቋ በፊት ድልድይ ላይ ቆማ ሳለ 2 ነጭ እርግቦች በድንገት ዝቅ ብለው ሲበሩ በእጇ የያዘችው የአሌክስ ማስታወሻ ደብተር መሬት ላይ ይጥሉታል። ከአሌክስ ሞት በኋላ አሌክስ ለእናቷ ሰጥቷት የነበረውን ማስታወሻ ታነብና በመጽሐፉ የመጨረሻ ገጽ ላይ አሌክስ ክሎይ ሁልጊዜ እንድትስቅለት ያለውን ምኞት እንደጻፈ እንመለከታለን። ትንሽ ሴት ልጅና እናት ያካተተ የቤተሰብ ስዕልም ስሎ ስለነበር ክሎይ ወደ ሰማዩ እያየችና እያለቀሰች አሌክስን ስታስታውስ ፊልማችን ያበቃል። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። እዚህ ጋርም የምትመለከቱትን ቪዲዮ ማየት እንዳትረሱ። ይመቻችሁ።